ከዜሮ አብረን ነበር የተነሳነው። ዛሬ እዚህ ለመድረስ ትልቅ ዋጋ የከፈለው አብዱሰላም ወርቁ ነው። ለሱ ሞራል ስጡልኝ። ይሄን ፕሮግራም እንዳዘጋጅ በጣም ያበረታታኝ ያነሳሳኝ እሱ ነውና ማለት ነው። ነሞኒ ባየን የሮደኑ ሚዲያ ረቲ ዋንፎ ከታቆፎ ጅቹዳን ቤከምቲ ገራገራ አርገቱ ነሞታ አረብሱዳን ቢየሳኒ ለም ቤክሰኒ ነማፍ ነመገንዳፍ ገንደ ወልቲ ቡሱዳን ቤከምቲ ጉርጉዳ አርገቱ ገሩ ቤከምቲ ኢንሳኒ ብሻኒ ሳኒን ቼሲሱ ነማረስ ተታናን ነሞጂ ሲወጀቺሱ እንጀሩ አመንታና ማቱክ ተታናን ነሞጂ ሲወጀቺሱ እንጀሩ ስለዚህ አመለከ ሰልቶል ፈተኒ ኮንቴንቲ ቀበተ ረትጃባተኒ ወጀተን ባኪስን ገው እንደንደኝ ተኮለ እንጀሩ ሚሊዮን ተኮ ጀቹን ጀልቀቢዳ ገረፉል ድራትሞ ባየ ዴሞን እንደንዳማ እኔ ሶሻል ሚዲያ ሲጀምር ቀደም አንስቶ ነበር እኔ ሚሊታሪ ቤት ነበርኩኝ ወታደር ነበርኩኝ ወታደር ቤት በጣም ነው የምወደው ቢቻል እንደውም ሁላችሁም ወታደር ሄዳችሁ ብትሰለጥኑ ደስ ይለኛል ይሄንን ቪዲዮ የምታዩት ሄዳችሁ ሰልጥኑ ወታደር መሆን የሚያኮራ ነው እንጂ የሚያሳፍር አይደለምና እኔ ወታደር ቤት ነው ሶሻል ሚዲያ ላይ እንድሰራ እንዳልፈራ ያደረገኝ መድረክ ላይ ግጥሞችን አቀርብ ነበር እንደዚህና አነብ ነበር ወታደር ቤት ተሸላሚ ነበርኩኝና ሶሻል ሚዲያ ከዛ መጥቼ ሶሻል ሚዲያ ላይ መስራት ሲጀምር ሰዎች ቀና ብለ እንድትሄድ የማይፈልጉ ሰዎች አሉ እንድትንሸራተት ወደ ኋላ እንድትመለስ ለነሱ እንድታጎበድድ የሚፈልጉ ሰዎች አሉ እናንተ አላማ ካላችሁ ነገ ግብ ካላችሁ ያ ወደ ኋላ ሊመልሳችሁ አይገባም እሱን ዞር ብላችሁ ሲታዩ ወደፊት አንድ እርምጃ የምትሄዱትን ወደ ኋላ አንድ እርምጃ ነው የምትመለሱት ስለዚህ የምትሰሩትን ስራ በርትታችሁ ጠንከራችሁ ያመናችሁበትን ስራ እንድትሰሩ መልእክቴን ማስተላለፍ ፈልጋለሁ በጣም ወዳችኋለሁ ሁላችሁንም የምር በጣም ወዳችኋለሁ በጣም አመሰግናለሁ ቻፒኬታቸው አበበ እንኳን ደስ አለ ወጣርጉት እስኪ ቻፕ ያደረግን እስኪ ታባለበት ሰውና ረዋለን ማመስገን የሚፈልጋቸው አካላት አሉ በመጀመሪያ ደረጃ ሁላችሁም ስለመጣችሁ በድጋሚ አመሰግናለሁ ይሄ ቪዲዮ ይፖስታል ይሄንን ቪዲዮ ሌላ ቦታ ሆናችሁ የተለያየ ሀገር ሆናችሁ የምታዳምጡኝ ሁላችሁም እቺ መልእክት ስትደርሳችሁ እንድትጠቀሙ ፈልጋለሁ ምክንያቱም ብዙዎቹ ሰውን ማገዝ የማይፈልጉ አሉ ስለ አርት የሚያውቁ ስለ ሶሻል ሚዲያ እና ስለ ፕሮሞሽን የሚያውቁ ደግሞ ባንዴ ነው እሺ የሚሉት እና ማመስገን የሚፈልገው አንደኛ ካሳዴላ በጣም ታዋቂና ተመራጭ ኬክ ቤት ነው ግሪን ሃውሶች ማለት ነው በጣም አመሰግናለሁ በጣም አኩርተውኛል በጣም ጣፋጭ ኬኮችን እዚህ ጋር አምጥተውልናል ሁላችሁም ከሀገር ውስጥም ከሀገር ውጭ ያላችሁ ሰዎች ወደ ጅማ ከተማ ከመጣችሁ ካሳዴላ ምርጫችሁ ይሁን ብዬ ማስተላለፍ ፈልጋለሁ ዋማ ሆቴል እህቴ አይና ለምን በጣም አመሰግናታለሁ ጣፋጭ ምግቦችን አምጥታልናለች ሆቴላቸው ምቹ መኝታ አለው ሄዳችሁ እንድትጠቀሙ ከዛ ምግብ እንድትመገቡ መናገር ፈልጋለሁ ሌላ ሰርግ ያላችሁ ምርቃት ያላችሁ የተለያየ ፕሮግራማችሁ እንዲያምርላችሁ ከፈለጋችሁ መንፈሳችሁን የሚያድስ ፕሮግራም ማዘጋጀት ከፈለጋችሁ ሚማ ዲኮርን የሚስተካከል የለም ጅማ ከተማ ውስጥ ስለዚህ ሚማ ዲኮር ወይ ኤፍራታን ኮንታክት በማድረግ ማንኛውንም ፕሮግራማችሁን እንዲህ ባማረ መልኩ ልታዘጋጅላችሁ ትችላለች እና ምርጫችሁ ሚማ ዲኮር ይሁን ሌላ ማመስገን የሚፈልገው ወንድሜ በሬ ለምን የፍየል ቁርጥ ቤት ሰፖርት አድርጎኛል ለዚህ ፕሮግራም እሱንም በጣም አመሰግናለሁ የፍየል ቁርጥ መብላት የምትፈልጉ ሰዎች እዛ መሄድ ትችላላችሁ ስለመጣችሁ በጣም ደስ ብሎኛል ዲጄ ኤቢ ለሰርጋችሁ ለፕሮግራማችሁ ዲጄ ኤቢንም እንድትጠቀሙ ትፈልጋለሁ ሁላችሁንም አመሰግናለሁ ስለመጣችሁ